አሁን ከመሸ በወጣ መረጃ መሰረት ከአርባ ምንጭ ዝጊት አቦ ዓመታዊ ንግስ በዓል ሲመለሱ በነበሩ የሻሸመኔ ቅዱስ ሚካኤል ወጣቶች ላይ የመኪና አደጋ በመድረሱ ምክንያት 15 ሰዎች ሕይወት አለፈ። የአደጋ እንግዲህ የተፈጠረው በወላይታ ዞን ዳሞት ወይዴ ወረዳ። ትራፊክ አደጋው እንግዲህ በዛሬው ዕለት አመሻሽ አካባቢ የደረሰ ሲሆን መኪናው ፍሬም በመበጠሱ ምክንያት በወረዳው በዴሳ ከተማ ውስጥ በሚገኘው ደደሳ ወንዝ ተገልብጦ በ21 ሰዎች ላይ ከባድ ጉዳት እንዲሁም በ6 ሰዎች ላይ ቀላል ጉዳት መፍጠሩ ተነግሯል። የተቀሩት 15 ሰዎች ሕይወታቸው እንዲያልፍ ምክንያት ሆኗል። ለሞቱት ለቤተሰቦቻቸው መጽናናት እንመኛለን። ላይክ ፎሎ ማድረጋችሁ እንዳትረሱ። አሁን ከመሸ በወጣ መረጃ መሰረት ከአርባ ምንጭ ዝጊት አቦ ዓመታዊ ንግስ በዓል ሲመለሱ በነበሩ የሻሸመኔ ቅዱስ ሚካኤል ወጣቶች ላይ የመኪና አደጋ በመድረሱ ምክንያት 15 ሰዎች ሕይወት አለፈ። የአደጋ እንግዲህ የተፈጠረው በወላይታ ዞን ዳሞት ወይዴ ወረዳ። ትራፊክ አደጋው እንግዲህ በዛሬው ዕለት አመሻሽ አካባቢ የደረሰ ሲሆን መኪናው ፍሬም በመበጠሱ ምክንያት በወረዳው በዴሳ ከተማ ውስጥ በሚገኘው ደደሳ ወንዝ ተገልብጦ በ21 ሰዎች ላይ ከባድ ጉዳት እንዲሁም በ6 ሰዎች ላይ ቀላል ጉዳት መፍጠሩ ተነግሯል። የተቀሩት 15 ሰዎች ሕይወታቸው እንዲያልፍ ምክንያት ሆኗል። ለሞቱት ለቤተሰቦቻቸው መጽናናት እንመኛለን። ላይክ ፎሎ ማድረጋችሁ እንዳትረሱ። አሁን ከመሸ በወጣ መረጃ መሰረት ከአርባ ምንጭ ዝጊት አቦ ዓመታዊ ንግስ በዓል ሲመለሱ በነበሩ የሻሸመኔ ቅዱስ ሚካኤል ወጣቶች ላይ የመኪና አደጋ በመድረሱ ምክንያት 15 ሰዎች ሕይወት አለፈ። የአደጋ እንግዲህ የተፈጠረው በወላይታ ዞን ዳሞት ወይዴ ወረዳ። ትራፊክ አደጋው እንግዲህ በዛሬው ዕለት አመሻሽ አካባቢ የደረሰ ሲሆን መኪናው ፍሬም በመበጠሱ ምክንያት በወረዳው በዴሳ ከተማ ውስጥ በሚገኘው ደደሳ ወንዝ ተገልብጦ በ21 ሰዎች ላይ ከባድ ጉዳት እንዲሁም በ6 ሰዎች ላይ ቀላል ጉዳት መፍጠሩ ተነግሯል። የተቀሩት 15 ሰዎች ሕይወታቸው እንዲያልፍ ምክንያት ሆኗል። ለሞቱት ለቤተሰቦቻቸው መጽናናት እንመኛለን። ላይክ ፎሎ ማድረጋችሁ እንዳትረሱ። አሁን ከመሸ በወጣ መረጃ መሰረት ከአርባ ምንጭ ዝጊት አቦ ዓመታዊ ንግስ በዓል ሲመለሱ በነበሩ የሻሸመኔ ቅዱስ ሚካኤል ወጣቶች ላይ የመኪና አደጋ በመድረሱ ምክንያት 15 ሰዎች ሕይወት አለፈ። የአደጋ እንግዲህ የተፈጠረው በወላይታ ዞን ዳሞት ወይዴ ወረዳ። ትራፊክ አደጋው እንግዲህ በዛሬው ዕለት አመሻሽ አካባቢ የደረሰ ሲሆን መኪናው ፍሬም በመበጠሱ ምክንያት በወረዳው በዴሳ ከተማ ውስጥ በሚገኘው ደደሳ ወንዝ ተገልብጦ በ21 ሰዎች ላይ ከባድ ጉዳት እንዲሁም በ6 ሰዎች ላይ ቀላል ጉዳት መፍጠሩ ተነግሯል። የተቀሩት 15 ሰዎች ሕይወታቸው እንዲያልፍ ምክንያት ሆኗል። ለሞቱት ለቤተሰቦቻቸው መጽናናት እንመኛለን። ላይክ ፎሎ ማድረጋችሁ እንዳትረሱ። አሁን ከመሸ በወጣ መረጃ መሰረት ከአርባ ምንጭ ዝጊት አቦ ዓመታዊ ንግስ በዓል ሲመለሱ በነበሩ የሻሸመኔ ቅዱስ ሚካኤል ወጣቶች ላይ የመኪና አደጋ በመድረሱ ምክንያት 15 ሰዎች ሕይወት አለፈ። የአደጋ እንግዲህ የተፈጠረው በወላይታ ዞን ዳሞት ወይዴ ወረዳ። ትራፊክ አደጋው እንግዲህ በዛሬው ዕለት አመሻሽ አካባቢ የደረሰ ሲሆን መኪናው ፍሬም በመበጠሱ ምክንያት በወረዳው በዴሳ ከተማ ውስጥ በሚገኘው ደደሳ ወንዝ ተገልብጦ በ21 ሰዎች ላይ ከባድ ጉዳት እንዲሁም በ6 ሰዎች ላይ ቀላል ጉዳት መፍጠሩ ተነግሯል። የተቀሩት 15 ሰዎች ሕይወታቸው እንዲያልፍ ምክንያት ሆኗል። ለሞቱት ለቤተሰቦቻቸው መጽናናት እንመኛለን። ላይክ ፎሎ ማድረግ